አንድ ሰው ይሞትና ተሰግዶበት ተቀበረ። አላህ ይማራት። ከዛ ከኢሻ ሰላት በኋላ ጀናዛ መሸከሚያውን ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓቱ ሄዶ ስለነበር መስጂዱ ተዘግቷል። ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ከደረጃ ላይ ያስቀምጡታል። ነገር ግን ሌሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂዱ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው። የተወሰነ ቢጠብቅም መስጂዱን የሚከፍትለት ሰው አጣ። ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው። በውስጡም ብርድ ልብስ ነገር አለ። እናም ይህ ሰው አገኘው ብሎ ጀናዛ መሸከሚያው ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ። አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምቾት ሲያገኝ ነፍሱንም ማያውቅ ለጥ ብሎ ተኝቶልሃል። ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ አንድ ሰውዬ ይመለከታል። ከፈጅር በኋላ ሊሰገድበት ያመጡት ጀናዛ መሰለው። ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት፣ ሌላው ውዱእ ሊያደርግ ይሄዳሉ። ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞውኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጡ። በዚያ ላይ ፈጅር ነው። ሰው ከእንቅልፉ ተነስቶ እየመጣ ነው ያለው። ገና በደንብ ያልነቃ ህዝብ ነው። ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት። ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል። ሰዎቹም የማን ይሁን ብለው አልጠይቁ፣ ገና ከእንቅልፋቸው በደንብ አልነቁም። እናም ተሸክመው መስጊድ ውስጥ አስገቡት። ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ። ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ፣ የመጀመሪያው ሶፍ ላይ ነበርኩ ይላል። ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው። ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ አየሁ። ጀናዛው ሲንቀሳቀስ አየሁ። እንዴ አይኔ ነው ወይስ ምንድን ነው ብዬ አይኔን አበስኩ። ጨፍኜም ገለጥኩ። መንቀሳቀሱን ግን አልተወም። በቃ እንቅልፍ አለቀቀኝም ይሆናል ብዬ አሰብኩ። ነገር ግን ጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ። ያኔ መረባበሽና መፍራት ጀመርኩ። ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ጠየቀ። ያኔ ሁሉም ሰዎች ደንግጦ መተረማመስና መሮጥ ጀመሩ። እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩኝ። ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ነው የደረስኩት። ደግሞም ባዶ እግሬ መሆኔንም የማውቀው ነገር የለም። ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል። ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል። ሌላው ደግሞ ልክ እንደኔው በባዶ እግሩ ይሮጣል። መስጂድ ውስጥ አንድ ሰው አልቀረም። አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ። ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎቹ ሲሸሹ ሲሮጡ ሲያይ ከኋላቸው ተከትሎ መሮጥ ጀመረ። እናንተ ምን ሆናችሁ ነው? ቂያማ ቆሞ ነው እንዴ እያለ ከኋላቸው መሮጥ ጀመረ። ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ። ያኔ ይብስባቸዋል። ባለ በሌላ ኃይላቸው ይሮጣሉ። በሰላታቸውን በዚህ መልኩ አቋርጠው ሁሉም ሮጡ ይለናል በቦታው የነበረ አንድ ሰጋጅ ይላል። ብስሚላህ ራህማን ራሂም። ኢትባዕ ነቢዩን ዓለይሂ ሰላቱ ወሰላም መከተል አላህ ሱብሓነሁ ወተዓላ በቁርአን በግልጽ የታዘዝንበት አላህ ዐዘ ወጀል ያዘዘን ጉዳይ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አላህ ሱብሓነሁ ወተዓላን በእውነት የምትወዱ ከሆነ እኔን ተከተሉኝ፣ አላህ ሱብሓነሁ ወተዓላም ይወዳችኋል። ሁሉም ሰው አላህን ወዳለሁ ይላል። ሁሉም ሰው ነቢዩን ሰለላሁ ዐለይሂ ወሰለም ወዳለሁ ይላል። ግን የፈተና መስፈርቱ እርሳቸውን መከተል ተደርጓል። ያ ወንፊት ብዙዎቻችን ያጣራል። አላህ ሱብሓነሁ ወተዓላ እሳቸውን ከሚከተሉት አላህ ያድርገን። ኢትባዕ ብዙ ጊዜ በዒባዳ ወይም ባለባበስ ወይም በተለያዩ ውስን ጉዳዮች ላይ እንገድበዋለን።
ኢትባዕ ግን ሰፊ 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 ሐሳብ ነው። የነቢዩን ሰለላሁ ዐለይሂ ወሰለም መከተል ማለት በእምነታችን የነቢዩ ዐለይሂ ሰላቱ ወሰላም አይነት እምነት እንዲኖረን፣ አስተሳሰባችን በዛው አይነት እንዲቀረጽ፣ ህይወታችን በሳቸው አይነት ህይወት እንዲታነጽ ማድረግ መቻል ማለት ነው ኢትባዕ ማለት። አላሁ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ዐለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዐለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድን ነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላሁ ስብሓነሁ ወተዓላ ያንን አይነት ሐያት ነው የሰጣቸው። ግልጽ የሆነ ማንም ሰው ሊያነበው፣ ማንም ሰው ሊማርበት፣ የህይወት ፕሪንሲፕል የህይወት መርሆችን ከሱ ሊወስድበት የሚችል ግልጽ የሆነ ሐያት ነበራቸው ነቢዩ ዐለይሂ ሰላቱ ወሰላም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ መልካም አርአያ በነቢዩ ዐለይሂ ሰላቱ ወሰላም አለላችሁ ነው የሚለው አላህ። ሌላ አርአያ አያስፈልገንም። ነቢዩ ዐለይሂ ሰላቱ ወሰላም እጅግ በጣም ድንቅ የሆነ ስብዕና የነበራቸው፣ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ ታላቁ አላህ ስብሓነሁ ወተዓላ የመሰከረላቸው። አንድ ህፃን ልጅ ትንሽን ነገር አድንቆ ቢናገር በዛው ልክ ነው የሚያደንቀው ይላሉ። አላሁ ስብሓነሁ ወተዓላ ታላቅ ብሎ የመሰከረላቸው የዚህ ፍጥረት ዓለም ፈጣሪ አላሁ ስብሓነሁ ወተዓላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው? ነቢዩ ሰለላሁ ዐለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት፣ ማወቅ፣ መገንዘብ